ሕፃናትና በመቃብር ካሉ ሙታን ውጭ ሁሉም ሊናገር ይገባል አይደለ? ሊናገር ዝምታ አይጠቅምም። ይብቃ፣ ያለፈው ዘመን ይብቃል። አብይ ኢትዮጵያ ኢትዮጵያ እያለ የኢትዮጵያን ስም አንግቦ መርዙን በውስጡ ጠቅልሎ የመጣ አገር አጥፊ፣ ሃይማኖት አጥፊ፣ ታሪክ አውዳሚ፣ ምዕመናንን በየቀኑ ደማቸውን የሚጠጣ የአረብ ሟርተኛ ደንገጡር ነው አብይ። ስለዚህ ዝም አንልም፣ እንናገራለን። እግዚአብሔር ደግሞ ይሰማናል። አይዞን፣ አልቅሰን አንቀርም። ቤተ ክርስቲያን ያሸነፋት ያለም እግዚአብሔርን ታግሎ የጣረ የለም። ስለዚህ እናሸንፋለን። እግዚአብሔር ይረዳናል። አይዞን። ቤት ያላችሁ ንብረት ያላችሁ ኢትዮጵያ ለመግባት የምታስቡ ቤታችሁም ይወሰዳል፣ እናንተም ትሞታላችሁ። ተው። ስለዚህ የአርሲ ኦርቶዶክሳውያን ማተባችን አንበጥስም በማለት አንገታቸው ተበጥሷል። እንደነርሱ ባንበጠስ እንኳን ገንዘቡን ይውሰዱት። የኢትዮጵያ ሽርሽር ይቅርብን፣ ግድ የላችሁም። ስለዚህ ለገንዘብ ብለን ኢትዮጵያ ደርሼ ለመምጣት ብለን ከጀርባ በማስክ በጥቁር መነጽር ምን ይመጣል ጊዜ የበለጠ። ስለዚህ ኢትዮጵያውያን በአንድነት እንቁም፣ ኦርቶዶክሳውያን እንጩህ። ሁላችንም ድል እናደርጋለን። ድል ለኢትዮጵያ፣ ድል ለሕዝባችን፣ ድል ለኦርቶዶክስ። እግዚአብሔር ከሁላችን ጋር ይሁን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባቶቻችን አበው መነኮሳት፣ አባቶቻችን ካህናት፣ ዲያቆናት፣ ኢትዮጵያውያን፣ ኢትዮጵያውያት ዘር፣ ቀለም፣ ቋንቋ፣ ሃይማኖት ሳይለያችሁ ከዚህ የተገኛችሁ ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔርን ለማመስገን ደስተኛ ብቻ ስንሆን ሳይሆን በችግራችንም ጊዜ እግዚአብሔር እናመሰግነዋለን። እግዚአብሔር እሱ የሚያውቀውን እሱ ያውቀዋል። እኛ እንዲህ አይነትን ነገር እንደ ሰው እንደ ዜጋ ገዳዮች ጋር ላለመተባበር፣ የእነሱን ሀሳብ ላለመደገፍ፣ ገዳዮች ዓላማ ይዘው ፕሮግራም አውጥተው ነው እየገደሉ ያሉት። ኢትዮጵያ ታሪካዊት ሀገር ነች። ዛሬ የተፈጠረች አይደለችም። ዓለም ሲፈጠር ጀምራ የነበረች በዘመናት ደግሞ ብዙ ታሪክ ያሳለፈች፣ በጎ ጥሩ ታሪኮች ብዙ ያሳለፈች፣ ክፉ ታሪኮች ደግሞ በጥቂቱ ያለፈባት ሀገር ነች ኢትዮጵያ። የውጭ ወራሪ በተለያየ ጊዜ እየመጣ ኢትዮጵያን ለመውረር በላይ የጦር መሳሪያ በመያዝ በአውሮፕላን በመድፍ በተለያየ ነገር ሊያጠፉ ሞክረዋል። ክርስቲያኑን ነው ዋናው ማዕከል የሚያደርጉት። የውጮቹ በየአቅጣጫው የሚመጡት ነግራኝ ቱርክን ተንተርሰው ነው የመጡት። እነ ጣሊያን መጥተው ኢትዮጵያን ለማጥፋት እርስ በርስ በማዋጋት ብዙ አድርገዋል። ብዙ ነገር አርፎባታል። በእኛ ዘመን ደግሞ የግራኝ አይነት ታሪክ እየተደገመ ነው። ክርስቲያኖች ክርስቲያን በመሆናቸው ብቻ በይፋ በአዋጅ መንግስት አለሁ በሚልበት አገር መንግስት ስርዓተ መንግስት አቋቁሞ ፖሊስ፣ ሰራዊት፣ የተለያየ ምኒሻ አለ በሚባልበት ሀገር ሰው ሲገደል ዝም ማለት ባለቤቱ ራሱ እንደሆነ ያሳያል። ይሄ ራሱ እንደሆነ ነው የሚያሳየው። ሁልጊዜም ያው በየሚዲያው ስለሚባል ነው። እኛም የድርሻችን አሁን እኛ የታሪክ ተወቃሽ ላለመሆን ነው እዚህ የመጣ ነው። የታሪክ ተወቃሽ ላለመሆን ለምን ቢባል እነዛ እየገደሉ እኛ እንኳን ነፃነት ምድር ተቀምጠን ለምን ትገድላላችሁ ማለት አለብን። በዘመነ ሰማዕታት በነ ዲዮቅልጥያኖስ ዘመን ተከራካሪዎች፣ የመብት ተከራካሪዎች አባቶች በይፋ ክርስቲያኖች ነፃነት ተሰጥቷቸው እንደማንኛውም መብታቸው ሊከበር ይገባል እያሉ የክርስቲያኖች ጠበቃዎች ነበሩ። ይገደሉ ነበረ፣ ይሳደዱ ነበረ። ለምን ለክርስቲያኖች ጠበቃ ትቆማላችሁ እያሉ ነገስታቱ ያሳዷቸው ነበረ። ስለዚህ
ዛሬም ለክርስቲያኖች ጠበቃ አለመቆም የነዛ ደጋፊ መሆን ነው እና ይሄ ሰልፍ በአጭር ጊዜ የተዘጋጀ ይመስለኛል። እንዲህ ግን መሆን ያለበት አይመስለኝም። በእኔ አስተሳሰብ ቤተ ክርስቲያን ሙሉ ኃይሏን ተጠቅማ ካህናቱ እንደ ካህናት አንድም ካህን ሳይቀር ከመሪዎቻችን ጋር ሆነን ሰንበት ትምህርት ቤት ተሰልፎ በሀገራችን ሰላማዊ ሰልፍ ይዘጋጅ አይደል? ምንድን ነው አይደል እያልን ያለ ነው። ለምንድን ነው እዚህ ታዲያ ሰላማዊ ሰልፍ ተዘጋጅቶ ሁላችንም የማንወጣው? ዩኒፎርማችንን ለብሰን መስቀላችንን ይዘን አጠቃላይ ያለን የሚሰማኝን ነው የምናገረው። ሌላ ሁሉ ስለተባለ የቀረ ነገር አለ ብዬ ስለማስብ ነው። ነፃ ሀገር ስለሆነ ያለ ነው። እገሌ ይቀየማል ብለን ስለማንተው ሰላም ይስፈን ብለን ነው የምንጮኸው። እኛ ሰላም ይስፈን። ሰውየው እግዚአብሔር ልብ ከሰጠው ንስሐ ገብቶ ሀገር መጀመሪያ ሲመጣ እኮ የሰላም ሰው መስሎ ነው የመጣው። ያን ይዞት ቢቀጥል እኮ ክርስቲያኑ ነው የተቀበለው። የኢትዮጵያን ባንዲራ ዘርግቶ ነው የተቀበለው። ክርስቲያኑ ነው በየቦታው እንኳን መጣህልን ያለው። አባቶች ሙሴ ብለውታል፣ ሌላዎቹ ሌላ ብለውታል፣ ብዙ ነገር ብለውታል። አንዳንዶች ረጅም ራእይ ያላቸው የኢትዮጵያ መከራ አላበቃም፣ ወደ 60 ዘመን እየደረሰ ነው። ይህ የሴረኞች ተላላኪ እስካላበቃ ድረስ ንጉሱን ከወረዱበት ጊዜ ጀምሮ እነዛ ያወረዱት ሰዎች ከውጭ ተልከው አፄ ኃይለ ሥላሴን ካወረዱበት ጊዜ ጀምሮ ፓትርያርኩን ከገደሉበት ጊዜ ጀምሮ ኢትዮጵያ ሆና አልቀጠለችም። እስካሁን የሞት ሀገር፣ የሐዘን ሀገር፣ የረሃብ ሀገር፣ የጦርነት ሀገር፣ የችግር ሀገር ሆናለች። ይህን እግዚአብሔር እንዲያስወግድ አሁን ፊደል የቆጠረው ሁሉ ተቃዋሚዎች በያሉበት ያሉበት ሁሉ ለምንድን ነው እንደው የሚቃወሙ? ስልጣን ለማግኘት ብቻ ነው እንደ መቃወም ያለባቸው? ስልጣን ለማግኘት ብቻ ነው እንደ ተቃዋሚ መቆም ያለበት? ስልጣን እኮ ያልፋል። ማን እንደኖረ ማን በስልጣን ይኖራል? ለትንሽ ጊዜ ስልጣን፣ ለትንሽ ጊዜ ወንበር፣ ያውም ለሚያልፍ ለሚጠፋ። የሚደግፉ ሰዎች በእውነቱ ጥሩ አይደለም፣ መናገር አለባቸው። ቀጥሎ ደግሞ የተናገሩትን እነሱ መሆን አለባቸውና እኔ በበኩሌ ማስተላለፍ የሚፈልገው ኢትዮጵያውያን በአንድነት መቆም አለብን። ሙስሊሙ፣ ክርስቲያኑም፣ ፕሮቴስታንቱም፣ ካቶሊኩም አገር ስላለ ነው። በሀገር ነው እኮ እየተናገረ ያለው፣ በሀገር ነው እየኖረ ያለው። አሁን ሀገር ልጠፋ ነው። ለምን ይባል? ሰው እየሞተ ነው። ለሁሉም ሞት አይቀርም። አንዱ በአንዱ ሲስቅ ፀሐይ ጥልቅ ይላሉ። አመድ በዱቄት መሰቅ የለበት። ሁሉም አመድ ነው፣ ሁሉም ዱቄት ነው፣ የማይቀር ነው። ስለዚህ ሁሉም ሰው ተነስቶ ሁሉም በአንድነት ሆኖ ሰራዊቱም ፖሊሱም ሁሉም በአንድነት ሆኖ በኢትዮጵያ ያለው ለኢትዮጵያዊነት መቆም አለበት። ለሰው ልጆች መብት መቆም አለበት። ሁላችንም በያለንበት ይህን ማድረግ አለብን የሚል መልእክት ለዓለም ሕዝቦች አስተላልፋለሁ። እግዚአብሔር ሀገራችንን የሰላም ሀገር በቶሎ ያደርግልን። አመሰግናለሁ።